ቴዎድሮስ ሙሴ መኮንን እባላለሁ። አሁን ዛሬ ወደ አማኑኤል እየሄድኩ ነበር ከኮካ ወደ አማኑኤል እና ሰው ዝም ብሎ ነው የሚጫነው ትራንስፖርት ላይ በቃ እንደ በግ እንደ ከብት ነው የሚጫነው። ሰልፉን ላይ ይጫናል። በቃ በጣም ህብረተሰቡም እላፊ ክፈል ሲባል ይከፍላል ያለ ታሪፍ። ህብረተሰቡ ራሱ ነው በቃ የአመለካከት ችግር ስላለበት ክፈል የተባለውን ይከፍላል። እንደዚህ ና ተቀመጥ ተጠጋ በል ተጠጋ ሲባል ያስቀምጣል። ሰውም ና ተቀመጥ ገብቶ ይቀመጣል ተጠጋ ሲባል ይጠጋል። እንደ በግ በቃ አንድ ታክሲ ግፋ ቢል አንድ 18 ሰው 20 ሰው በሉት በቃ ጥቅጥቅ ብሎ ይጫንበታል። ምን እንደሆነ አላውቅም ምን እየተሰራ እንደሆነ። ከኮካ ወደ አማኑኤል ከአማኑኤል ወደ ኮካ። በዛ ደግሞ በሰባተኛ ወደ አማኑኤል ከአማኑኤል ወደ ሰባተኛው ሁላ እሱ ላይም እንደዛው አለ። በቃ ይሄ በጣም ችግር ያለው ቦታ ነው እንዲታይ ነው